አስታውቃለሁ ምን መሰከረ አስታውቃለሁ በቃ እኮ ስማ የፍቅር ሰው ነው ሰው ይሄ ቪዲዮ 500 ላይክ ካገኘ 5 ሰዎችን በራሴ ወጪ ጋሞ ቪሌጅን አስጎበኛለሁ። ሰላም ሰላም አላችሁ ወይ? አላችሁ። አዶናይ ወይንም ማዳ አርባ ምንጭ ዶርዜ ቪሌጅን ለመጎብኘት በሄደበት ያን ካቲካላ አገኘው ብሎ ሲልገው ቆይቶ እንደዚህ ሆኗል። ፉዴ ዱጌ ኔኮ ታኮ አሳና ቦቾኮ ሰው አንነካ ናፒ ምንድነው ቦታ እኔ አመቻቻለሁ። ወደዚህ ነው 20 አንተ ወጥተህ ቅርዝዝ ብሏል አባቴ ዝም ብሎ ይስቃል። ዮ ብለ ጉድ ሰራ አረ ምን አለ መሰለህ እኮ የሚገርም የጋሞ ባህል ካልቸር ትራዲሽን ስለዚህ ምንም ያሳስብ ነገር የለም። ቤት ነው እኔ የለሁማ እኮ እኔና አንተ የለንም ነው ቅርዝዝ ብሏል። ፊቱን አያችሁት? አረ እንዴት መቆም ማለት ነው? ሰራ ብልሽ አፈታያችሁ ነው አልቻለም። እንዴት ነው አዶናይ ስካር ያምርበታል? ይቀጥልበት ወይስ ይቅርበት? በዚህ አጋጣሚ ደግሞ ይሄ ቪዲዮ 500 ላይክ ካገኘ 5 ሰዎችን በራሴ ወጪ ጋሞ ቪሌጅን አስጎበኛለሁ። ይሄ ቃሌ ነው። ቪዲዮን ላይክ አድርጉት፣ ኮሜንት ላይ የፈለጋችሁትን ነገር ጻፉ። 5 ሰዎችን መርጬ በኔ ወጪ 3 ካቲካላ ጠጥቼ እንደሰከርኩ ገብታችኋል። ታኒ ሄዚ ማላካ ወራኔ ሰከራይሲ ደርገልረስ ያኛው ባይዘ ንጉሳቸው ነው። ድሬዱ ንጉስ ነው እዛ አካባቢ። 100,000 ብር መስጠት ፈልጋለሁ። 100,000 ብር ሊሰጥ ነው። ኢንተርናቶ ሳይሲ ኢንተር እንግትዛዚ እሲ አይካ ኩሼ ባቅቴ ውሪ ካዝገ ይቅርታ እዚህ ጋር ትንሽ የትርጉም ስህተት ያለ ይመስለኛል። ምክንያቱም እሱ 100,000 ብር ሰጣለሁ ብሎ ያኛው ደግሞ እኔ ወዳቸዋለሁ አጨብጭቡ ብሏል ምናምን ያለ ነው። ሰክሬ አይደለም አሁን ልካለሁ በል ዳኒ ሰከራቴና ግልጽ ጋይስ አባ መስከላዩ ዮ ታዬ ጋሞ ጎፋ አርባ ምንጭ አረ ኑደሬ ጋሞ ጎፋ ኦቻ አርባ ምንጭ ኑደሬ ጋሞ ጎፋ አርባ ምንጭ እኔ አንዳንዴ ካቲካላ ያስፈልጋል ከስራ በኋላ። እና አዶናይን ቪዲዮ እንዴት አያችሁ? ተመቻችሁ? የተመቻችሁ ላይክ ማድረግ እንዳይረሳ። እንዳልኩት ነው 500 ላይክ ከገባ በኔ ነው ወጪ ሙሉ ማለት ነው። የዛሬ ቪዲዮ ይህን ይመስል ነበረ። በቀጣይ ባበደው ቪዲዮዎች እንመጣለን። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ወዳችኋለሁ። መልካም